ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? የፋኒ ምን አዲስ የዩቲዩብ ቻናል ቤተሰቦች ዛሬ ጥር 21 2018 ዓመተ ምህረት የተሰሙ ዜናዎችን እንሆ ይዤላችሁ መጥቻለሁ። በየቀኑ ምን አዲስ ነገር ተፈጠረ የሚለውን ወደ እናንተ የማደርስበት የዩቲዩብ ቻናሌ ነው ይህ ቻናል። ስለዚህ ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ እያደረጋችሁ የደውል ምልክቷን መጫን እንዳትረሱ፣ አዳዲስ መረጃዎች ሲወጡ ወደ እናንተ እንዲደርስ ማለት ነው። በምስሉ ላይ የምትመለከቱት ግለሰብ እንግዲህ ባለቤቴ የአባወራነት ሚናህን እየተወጣ አይደለም ብላኛለች በሚል ባለቤቱን ደብድቦ ገሏታል። እጅግ የሚያሳዝነውና ልብን የሚነካው ደግሞ እቺ ባለቤቱ የሶስት ቀን አራስ ነበረች ማለት ነው። እንግዲህ የአራስነት ጊዜዋ ላይ ተቀምጣ በቤት ውስጥ የሚላስ የሚቀመስ የለም። ለምንድን ነው የማታሟላው? ለምንድን ነው የአባወራነት ሚናህን የማትወጣው ብላ በተናገረችው ጊዜም እኔ ምን አጉድዬብሽ ነው እንደዚህ የምትናገርኝ? በማለት አፍንጫዋ ላይ በተደጋጋሚ ይመታትና በአፍንጫዋና በአፏ ደም ፈሶ ህይወቷ እንዳለፈ ነው እንግዲህ የተነገረው። እነዚህ ግለሰቦች እንግዲህ በበደሌ ዞን ጨዋቃ ወረዳ ነዋሪ ነበሩ። ግለሰቦቹም ትዳር መስርተው በአካባቢው መኖር ከጀመሩ ዓመታት ተቆጥረዋል። ከነዚህ ሁሉ ዓመታት በኋላ የሴት ልጅ እናትና አባት ሆነው በሶስተኛው ቀን ነው እንግዲህ ውድ ባለቤቱንና እንዲሁም ደግሞ የልጁን እናት በዚህ በቤት ውስጥ ቀላል በሚባል ንትርክ ምክንያት ደብድቦ ህይወቷ እንዲያልፍ ያደረጋት። ይሄ እጅግ የሚያሳዝን ዜና ነው። ኢዮቤ ሰይድ የተባለው ይህን ግለሰብ እንግዲህ የፈጸመውን ይህን አሰቃቂ ወንጀል ተከትሎ በ14 ዓመት ጽኑ እስራት እንደተፈረደበት ነው የተነገረው። ሌላው በዛሬው ዕለት ተሰምቶ የዋለው አዲስ ነገር ደግሞ የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚሄደውን የበረራውን እንግዲህ በዛሬው ዕለት አቋርጦ ነው የዋለው። ለምን እንደሆነ ምክንያቱ ምንም የተገለጸ ነገር የለም። ነገር ግን አየር መንገዱ በዛሬው ዕለት ምንም አይነት በረራ ወደ ትግራይ ክልል ከአዲስ አበባ ወደ ትግራይ ክልል ምንም አይነት በረራዎችን አላደረገም ማለት ነው። ጉዳዩን በተመለከተ የሚሰጡ ብዙ መላምንቶች ቢኖሩም የኢትዮጵያ አየር መንገድ ግን ምንም አይነት መግለጫ አልሰጠም። ከነገ ጀምሮ ሁኔታው ታይቶ ወይ በረራ ሊኖር ይችላል ላይኖርም ይችላል። ይህ ነው ያለው ሁኔታ ማለት ነው። እንግዲህ በዛሬው ዕለት ግን የኢትዮጵያ አየር መንገድ ወደ ትግራይ ክልል ያለውን በረራ ሁሉ አቋርጦ ነበር ማለት ነው። ሌላው በዛሬው ዕለት ኢትዮጵያዊነትን አጉልቶ አሳይቶ የዋለው ጉዳይ ደግሞ በምስሉ ላይ የምትመለከቷቸው አቶ ጀማል የተሰኙት የእስልምና እምነት ተከታይ የሆኑት ግለሰብ ያደረጉት ድንቅ ተግባር ነው። በጋሞ ዞን ጨንቻ ከተማ የአስቴሪዮ ማርያም ባህል እየተከበረ ባለበት እንግዲህ እኚህ የእስልምና እምነት ተከታይ የሆኑት አባት ከኦርቶዶክስ እምነት ተከታዮች ጋር በዓሉን ከሚያከብሩት ጋር ማለት ነው አብረው በመሆን እንደምትመለከቱት መንገድ ሲያጸዱ በዓሉን የተለያዩ ተግባራትን እየፈጸሙ ከሃይማኖቱ ተከታዮች ጋር በመዋል የቀድሞዋን የኢትዮጵያን አንድነት፣ ፍቅር፣ መተሳሰር ሲያንጸባርቁ ውለዋል። የእሳቸው ድርጊት እንግዲህ በዛሬው ዕለት መነጋገሪያ ሆኖ እቺ ናት ኢትዮጵያ፣ እቺ ናት አንድነት እያሉ ብዙ ሀገራቸውን የሚወዱ ኢትዮጵያን የሚወዱ ሰዎች ሲነጋገሩበትና ሲቀባበሉት የቆዩት ጉዳይ ነው። ይሄ ድርጊት ትልቅ ነገር ነው። አቶ ጀማል እንግዲህ እንደምትመለከቷቸው በእድሜ ጠና ያሉ ሰው ናቸውና እንደዚህ አይነት ሰዎች ናቸው እንግዲህ የኢትዮጵያን ፍቅር፣ አንድነትን፣ መተሳሰርን አሁን ላለነው ለኛ ለወጣቶች እንዲሁም ደግሞ ለተናናሾቻችን ትምህርት የሚሆኑ እንደዚህ አይነት ድርጊቶችን ደግሞ በተለይ እንደሳቸው ያሉ ትልልቅ ሰዎች ሲያደርጉት ትልቅ መማሪያ እና ሌሰን መውሰጃ የሚሆን ድርጊት ነው። ይሄ እጅግ የሚያስደንቅና ደስ የሚል ዜና ሆኖ የዋለ ዜና ነበረ። እንግዲህ በዛሬው ዕለት የነበረኝን መነጋገሪያ ሆነው የዋሉ ጉዳዮችን ወደ እናንተ የማደርስበት ዝግጅቴን በዚህ አጠናቅቅ ያለው። ይህንን ቻናል ሰብስክራይብ አድርጉት፣ እናሳድገው፣ አብረን ወደፊት እንቀጥል። በተለየ ሁኔታ በዚህ ቻናል ወደ እናንተ ወደፊት የምመጣ ይሆናል። እያደገ እያበበ የሚሄድ ቻናል ነው ብዬ አስባለሁ፣ ደግሞ አምናለሁ። ስለዚህ ሰብስክራይብ አድርጉ። እወዳችኋለሁ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ላይክ ማድረግም አትርሱ። ደህና ሁኑ።